ፕሮፌሰር ይሰማል ከማል ድምጼ በደንብ ይሰማል ይሰማል እሺ ጤና ይስጥልኝ እንደምን ዋላችሁ እንደምን አላችሁ ባላችሁበት ቦታ ሰላምታዬ ይድረሳችሁ ስሜ ዲባባ ተስፋዬ እባላለሁ ዛሬ እንግዲህ የተሰጠኝ ርዕስ the role of education in peace building የሚለው ነው ይሄን እንግዲህ በደንብ ቀሰር ፈልቀቅ አድርጌ ነግራችኋለሁ መጀመሪያ ትምህርት ማስተማር ማስገንዘብ የሚባል ነገር ሲታሰብ አንድ ሰው የሚያደርገውን ነገር በደንብ ቀሰር ፈልቀቅ አድርጎ ዲፋይን ማድረግ ይገባዋል እና ለወደፊትም እዚህ ውስጥ ያላችሁ አሰልጣኞች ወይም ደግሞ ለወደፊት አሰልጣኝ ለመሆን የምትሞክሩ ሰዎች አንድ ሶስት ነገሮችን በደንብ እንድታውቁ እነግራችኋለሁ ቮልቴር የሚባል አንድ የፈረንሳይ አስተዋይ ሰው እንዲህ ይለናል if you want to converse with me define your terms ይላል ወይም ኮንሰፕት እና ይሄ ኮንሰፕት ኮንሰፕቹአላይዝ ይደረጋል ከዛ በኮንቴክስት ይታያል ኮንቴክስቹአላይዝ ይደረጋል ከዛ ደግሞ ከሆነ ፐርስፔክቲቭ ይታያል ማለት ኮንሰፕቹአላይዜሽን ምን እንደሆነ ዴፊኒሽኑን ነግራችኋለሁ the action or the process of forming a concept or ideas or an abstraction of idea contextualization ማለት to analyze a word or concept to give a word a concept communicative values የሚለው በጣም ኢምፖርታንት ነው perspectives ምን እንደሆነ በእንግሊዝኛው a point of view or a particular attitude towards or way of regarding something እና በዚህ መሰረት ነው education the role of education in peace building የሚታየው ማለት ኮንሰፕቹአላይዝ እናደርጋለን መጀመሪያ ከዛ በኮንቴክስቹአላይዝ እናደርጋለን ከዛ ፐርስፔክቲቭ ኮንሰፕት ማለት ጽንሰ ሐሳብ አንድን ኮንሰፕት ሐሳብን ምን እንደሆነ እሱን በደንብ ማስገንዘብ ማለት ነው forming a concept or ideas or abstraction define ካላደረኩ ምንድነው ይሄ ነገር ትርጉሙ ምንድነው ብሎ አንድ ሰው እንትን ሊሆን ይችላል እና ከምን አንፃር ነው ከምን አንግል አንፃር ነው ኤጁኬሽን የሚመለከተው ሊል ይችላል አንድ ሰው ከኢኮኖሚክስ አንፃር ሊሆን ይችላል ከሀገር እድገት ጋር ሊያያይዝ ዲቨሎፕመንት ጋር ማያያዝ ይችላል አንድ ሰው ኤጁኬሽንን ከማስተማር መማር ጋር ሊያይ ይችላል ከስኮላርሊ አንፃር ሊያይ ይችላል ከዛ ከፓርቲኩላር ፐርስፔክቲቭ ፖይንት ኦፍ ቪው ማለት ነው በሆነ አንግል በደንብ አድርጎ ማስረዳት ማለት ነው ይሄንን ካልኳችሁ በኋላ ኮንሰፕት ሐሳብ ወይም ጽንሰ ሐሳብ ማለት ነው ኮንቴክስት አንድ ነገር የሚታይበት ሁኔታ ወይም የተከሰተበትን ሁኔታ ማየት ማለት ነው perspective የአንድ ነገር አታይ ወይም ከተወሰነ አንግል የሆነ ነገር ባህሪውን ጸባዩን ለየት የሚል ነገርን ማየት ማለት ነው እና ወደ ኤጁኬሽን ስመጣላችሁ ኤጁኬሽን በቃል እኔ እንግዲህ ሁሉ ጊዜ ዲክሽነሪን ብዙ የተለያዩ ዲክሽነሪዎችን ቼክ አድርጌ ነው definition የሚሰጣችሁ ምንድነው የሚለው ሁለት መንገድ መግለጽ ይቻላል education could be cultivation it could be development edification or discipline or enlightenment or nurture or culture or drilling or scholarship ሁለት መንገድ education የሚል ሐሳብ ወይም ጽንሰ ሐሳብ ኮንሰፕት ቃል በቃል እንደዚህ መግለጽ ይቻላል
ፒስ የምለው በ30 መንገድ መግለጽ ይቻላል could be harmony could be tranquility it could be calm could be serenity it could be silence እንደዛ ያለ በ30 መንገድ መግለጽ ይቻላል ይሄን ካልኳችሁ በኋላ ይሄ ኤጁኬሽን የምለው ኮንሰፕቱ ራሱ ከየት መነጨ አሁን ዝም ብዬ ነው ኤጁኬሽን በቃ the role of education peace building የምለውን ብቻ ዝም ብዬ ለፍልፌ መሄድ ሳይሆን በደንብ አድርጋችሁ እንድትረዱ ለማድረግ ነው የሚሞክረው ማለት ነው እርታ ኤጁኬሽን የምለው ኮንሰፕት ኤዱስ ከምለው የመጣ ነው ዘርግን ሐሳብ ኤዱስ የምለው ነገር ከየት መጣ የምለው ደግሞ ራሱ ምንድነው ምን ማለት ነው ኤዱስ ማለት to evolve or develop especially from latent or potential states አንደኛው ሁለተኛ to draw out or elicit ሶስተኛ to bring to light education እንደዚሁ ራሱ ደግሞ ዝም ብለን ብንተረጉመው education is a process of living and not a preparation for future living ይሄ በጆን ዲዊ በሚባል አሜሪካዊ በ1916 ይሄንን ነገር አስቀምጦልናል ይሄ ኤዱስ የምለው to evolve ማለት ስንኮተቀድም cultivation ብያቸዋለሁ development ብያቸዋለሁ ማደግ መቆፈር ማለት ነው ትምህርት ቤት መሄድ ብቻ ፊደል መቁጠር ሳይሆን የውስጥ ነገር የአንድን ልጅ ወይም ተማሪ ውስጣዊ ነገሩን እንደ ገበሬ መኮትኮት ማለት ነው ዝም ብሎ ትምህርት ቤት ሄዶ አበቤ በሶበላ ጫላጫ ጩቤ ጨበጠ አሃሁ ሂሃሃ እሱ ትንሿ ናት እሱ እነሱ በጣም ትንሽ ነገሮች ናቸው ሃሁ ሂሃ አይደለም እኛን የሚኮተኩተን ሐሳብ ጽንሰ ሐሳብ ደግ መሆን ጥሩ ዜጋ መሆን ሀገር የሚረዳ ቤተሰብ የሚረዳ ፕሮዳክቲቭ የሚሆን አክቲቭ የሆነ ዜጋ ሀገሩን የሚወድ ለሀገሩ የሚሰራ የሚለፋ ይሄ እንግዲህ ኢቮልቭ ካደረገ ነው በልጅነቱ በዚህ ፕሮሰስ ውስጥ እየተኮተኮተ to evolve or develop especially from latent or potential state ማለት ገና ውስጣችን ተቆፍሮ የሚወጣ ነገር አለ ማለት ነው ስለ ፒስ ኤጁኬሽን ወይም ሰላምን እንዴት እናመጣለን በትምህርት ምን ሮል ይጫወታል ሚና ይጫወታል ብለን ስናስብ ይሄ መሆን አለበት አንድ ልጅ ኢቮልቭ የሚያደርገው ዲቨሎፕ የሚያደርገው የተኮተኮተ ከዛ ደግሞ to draw out or elicit ማለት ከዛ ልጅ ውስጥ መዘን የምናወጣው ነገር አለ ማለት ውስጣዊ ነገር ነው የሚኮተኮተው ስነ ምግባር ማለት noble values ይባላል virtue ማለት courageous የሆነ ትውልድ temperament የሆነ በገደብ የሚኖር ደፋር የሆነ ለክብር ለፍትህ ለነጻነት ለአንድነት ለጥሩ ነገር ለአብሮነት የሚቆም የተኮተኮተ በደንብ የተሰራ ከውስጡ ተመዞ ጥሩ ስነ ምግባር ሸጋም ስነ ምግባር የሚወጣ ማለት አመሉ ጥሩ የሆነ አጭበርባሪ ያልሆነ አገር የሚገል የሚያወናብድ የሚዘርፍ የሚጨክን ሳይሆን ደግ የሆነ ትውልድን መኮትኮት ማለት That's why I want to tell you about the origin of education to educe to evolve or develop ያልተኮተኮተ ኢቮልቭ ያላደረገ በደረጃው ተኮትኩቶ በደንብ እንዳንድ ተክል ተኮትኩቶ ፍሬያማ ሊሆን የሚችለው አንድ ሰው when you cultivate እንደ ገበሬ ሲኮተኮት ማለት enlightened ይሆን Enlightenment is by definition is man's emergence from his own imposed ignorance ይባላል አለበለዛ ዶንቆሮ ሆኖ ያድጋል ጣማማ ሆኖ ያድጋል ጣማማ ዶንቆሮ ሆኖ ያደገ ደግሞ አደጋ ነው
እሱ ራሱ አባባል ስለዚህ ጉዳይ አንድ በጣም የሚገርም እንትን አንድ ቤንጃሚን ፍራንክሊን የሚባል አስተዋይ አሜሪካዊ እንዲህ ብሏል The only thing more expensive than education is ignorance በመደል ላይ ብቸኛ የሆነ ከትምህርት የበለጠ ውድ የሆነ ነገር ድንቁርና ነው ይላል ድንቁርና የሚያስከትለው ችግር አለ ወገኖች ድንቁርና ሲባል ማንበብ መጻፍ የማይችል ትምህርት ቤት ሄዶ ሰርቲፊኬት ያልያዘ ማለት አይደለም በኔ አጣረዳድ እኛ በኤጁኬተሮች ወደም የተኮተኮተ ሰው ግንዛቤ ቀድም እንደነገርኳችሁ ኮንሴፕቹአላይዝ አድርገን የተረዳነው ወይም ኮንቴክስቲንግ በኮንቴክስቹአላይዜሽን ምናው ወይም from a particular perspective ከአንድ አንግል አንድን ሐሳብ ስንፈልጠው ስንቀስረው የምንረዳው ይሄ ነው በመደል ላይ ከትምህርት የበለጠ ውድ ነገር ድንቁርና ነው ዋጋ ያስከፍላል ሀገር ይበጠብጣል ቤተሰብ ይበጠብጣል ዘራፊ ይሆናል ቀማኛ ይሆናል ጨካኝ ይሆናል እና ይሄ ደግሞ በጣም ለአንድ ሀገር አደጋ ነው ማለት ነው ሶስተኛው to bring to light ማለት በውስጣችን ተደፍኖ ቁጭ ያለው ነገር እንደ ማዕድን ቆፍረን ወደ ብርሃን ማምጣት ማለት ስለዚህ ኤጁኬሽን ብርሃን ማየት ማለት በድንቁርና ዋሻ ውስጥ ተቀምጦ በጨለማ ውስጥ ሳይሆን ውስጣችን ተኮትኩቶ አንድ ነገር ሲገለጥ ማለት ነው በስራ ዓለም በማህበራዊ ግንኙነታችን በህይወታችን እንደዚህ የተኮተኮተ ኢቮልቭ ያደረገ በደረጃ እንደ አንድ ግንበኛ ተሰርቶ ቆንጆ ቤት የሆነ ሰው ለሀገር ውጤታማ የሆነ ስነ ምግባሩ ሸጋይ የሆነ የማይበድል የማይጨክን ፊትን የማያጓድል የማያጣምም ሰውን በዘሩ በጾታ በተለያየ በሃይማኖት ነገር ሰውን ዲስክሪሚኔት የማያደርግ ይሆናል ማለት ነው ምክንያቱም ከውስጡ ተመዞ የወጣ እንቁ ነገር ወርቅ አለ ማለት ነው ይሄ ወርቅና እንቁ ደግሞ ዋጋ አለው ማለት ስነ ምግባራችን ዋጋ አለው የወርቅ ዋጋ ነው የከሰል ነው የፋንዲያ ነው የድንጋይ ነው የምን ዋጋ ነው ያለው የምለው to educe is to evolve or develop especially from latent or potential state education ነው the process of living የመኖር ሂደት ውስጥ የምናንጸባርቀው ስነ ምግባራችን የተኮተኮተ ሸጋ የሆነ ያወቀ የተገነዘበ የበቃ ሰው ማለት not a preparation for future living it is a process of living John Dewey እንደዚህ ብሎ ነው ያስቀመጠው education is also a process of inviting truth and possibility grounded in a desire that all time may flourish and share in life ይህ process እውነትን ወደ ውስጣችን የገባ ማለት የሰው እውነት የሰው ደግነት ሰው ክብር መሆኑ ሰው መበደል የለበትም ፊቲ ማጣት የለበትም ሰው ዲስክሪሚኔት መደረግ መጨቆን የለበትም ፊቲ ማጓደል የለብኝም ዳኛ ቢሆን አንድ ልጅ አድጎ አስተማሪ ቢሆን ሐኪም ቢሆን ኢኮኖሚስት ቢሆን ባንከር ቢሆን ሰውን እያየ ብድር የሚሰጥ አንተ ዘር ምንድነው እንደዚህ ነው ብሎ የሚጠይቅ ሳይሆን on merit ሰውን የሚያገለግል የሰው ኡነታም በደንብ የሚንከባከብ የሚያገለግል ማለት ነው ፊታዊ የሆነ ሰው ማለት ለሄ ለምን ይጠቅማል የሰው ልጅ ፍላሪሽ እንዲያደርግ የሰው ልጅ ለሰው ልጅ በረከት መሆን ማለት ነው ለሰው እድገት ለሰው ደስታ ለሰው እርጋታ ለሰው ህይወት ማበብ የምጥር የሚሰራ ማለት because that's why we need to evolve or develop especially from latent or potential state ከዛ ከእምቅ
ፖቴንሻላችን እምቅ ሆኖ ችሎታችን ወጥቶ እውነትን የተገነዘበ የሰው ህይወት እንዲያብብ እንዲለመልም የሚያደርግ share in life, a desire that all time may flourish and share in life. ያለንን ችሎታ ጉልበታችን ዕውቀታችን ደግነታችን ለሰው ማበርከት ለቤተሰባችን ለጎረቤታችን ለወንድሞቻችን እህቶቻችን ለሀገራችን ለህዝባችን ለሰው ልጅ ደግ የሆነ ማለት if you are if you have evolved or developed, if something is drawn out or elicited from your buried precious gold and diamond, and if it came to light, የውስጣችን ነገር ተኮትኩቶ ፍሬያማ የሆነ ነገር ሲሆን እንደዛ ይሆናል ማለት education means being informed, wise, and respectful. የተኮተኮተ informed የሆነ የተገነዘበ ውስጡ እውነት የገባው ፍትህ የገባው አስተዋይ informed አስተዋይ የተገነዘበ wise ማለት ነው respectful ሰውን የሚያከብር environmenቱን ምድሪቷን የሚያከብር ብዝበዛ ጭቆናን የሚጠላ ደግነትን ፍትህን እውነትን የሚወድ ሰው ማለት being informed or wise or respectful እውነት የገባው ማለት የተኮተኮተ ያደገ ማለት የለመለመ ማለት ከውስጡ ተመዞ ተቆፍሮ አንድ እንቁዬ ነገር የወጣለት ሰው ማለት to bring to light በውስጣችን ተዳፍኖ ቁጭ ያለ ነገርን ወደ ብርሃን ሲወጣ ለሰው ልጆች ይገለጣል ምን አይነት ደግ አወል እንዳለ ምን አይነት ደግ ዲባባ ምን አይነት ዶክተር ጌዝ እንዳለ ምን አይነት ሚንዳ ምን አይነት እንግዳ ምን አይነት ሉሲ ምን አይነት ሰንቾ ምን አይነት ኤደን ምን አይነት ተሬ ምን አይነት ኢሱቤ ምን አይነት አብዱላ እንደሆን የተኮተኮትንበት የተዘራበን ከውስጣችን ተመዞ ወደ ብርሃን የመጣው ነገር ለሰው ይታያል በረከት ስንሆን ደግ ስንሆን ዝቅ ብለን ስናገለግል ለሰው ደግነትን ብቻ የምንመኝ ለዛ የምንጥር ማለት አስተዋይ የተገነዘበ ሰውን የሚያከብር አመለ ጠባይ ሸጋ ማለት ይሄንን ስንሆን ሰላም ጋር እንዴት አርገን እናያዛለን ስንል እንደዚህ አይነት ሰው ምን ያደርጋል ማለት ነው ሰላማዊ building peace ማለት ሰላምን የምንሆነው ሃርሞኒየስ የሆነ ከሰው ጋር በፍቅር በጥሩ ግንኙነት tranquility calm በሆነ serenity silence ሰውን የማንበጠብጥ violenceን የምንጠላ እንሆናለን ማለት ይሄ መኮትኮት ለዚህ peace building ቅድመ ሁኔታ ነው ማለት ያልተኮተኮተ የሚበጠብጥ ይሆናል ሰላም የሚነሳ ይሆናል ጸጥታን የሚነሳ ሰው በሰላም ህይወቱን እንዳይመራ የሚያደርግ እርኩስ እንሆናለን ነፍሰ ገዳይ ሰውን አግተን ሚሊዮን አምጣ ምንል ጨካኝ አርመኔ እንሆናለን የደሃ ቤትን የምናቃጥል ምንም የማይሰማን ርህራሄ የሌለን እንሆናለን ማለት instead of being harmonious or serene or silent or calmness we become violent we become a nightmare to our brothers and sisters ቤተሰቦቻችን ቤተሰብ ስላችሁ እንደ ሀገር እንደ ኢትዮጵያዊ ማለት ቤተሰብ ስላችሁ እንደ አፍሪካዊ ቤተሰብ ማለት ቤተሰብ ስላችሁ እንደ ሰው ልጅ ማለት ደግ የሆነ ሰላማዊ የሆነ ጥሩ ነገር ሰው ህይወት ማንንም ሰው ቢሆን ፍጡር የእግዚአብሔር ፍጡር
ጥሩ ነገር ይገባዋል መበደል የለበትም የምንል we work for the flourishment of life we share our generosity our beauty our inner beauty our desire to work for peace and harmony and coexistence ለዚህ እንጥራለን ማለት ቀደም እንደነገርኳችሁ education is to cultivate ብያለሁ cultivation or development or edification ስርዓት ያለው ሰው ማለት ነው ገደብ ያለው ሰው ማለት ያደገ የበቃ ማለት የተኮተኮተ enlightened የሆነ enlightenment is by definition is man's emergence from his own self-imposed ignorance Immanuel Kant የሚባል የጀርመን አስተዋይ ፊሎሶፈር እንደዚህ ብሎ አሰራ አድርጎ አስቀምጧል ሰው ልጅ ከድንቁርናው ከተከናነበበት መንቃት ድንቁርናውን ገልጦ ብርሃን ማየት ማለት ነው ቀደም እንደነገርኳችሁ to bring to light ብርሃንን ስናይ ራሳችን በውስጣችን ብርሃን ሲለኮስ ብርሃን እንሆናለን ጨለማን እናስወግዳለን የጨለማ ስራ የሰይጣን ስራ ከመስራት ደግ የሆነ እንቁዬ የሆነ ስነ ምግባራችን ተኮትኩቶ ኢቮልቭ ያደረገ ዲቨሎፕ ያደረገ ይሆናል ማለት ሌላ education is not the learning of facts ይላል አልበርት አይንስታይን it is rather the training of the mind to think education መኮትኮት የሆነ ፋክትን ማወቅ ማለት አይደለም ለምሳሌ ድህነት ሰው ልጅን የማወቅ ሰው የለም ነገር ግን ዶንቆሮ ማወቅ ማለት ቅድም እንደነገርኳችሁ ሰው ክቡር ነው ሰው ፊት ይገባዋል ሰው ሰላም ይገባዋል ሰው ጥሩ ነገር ይገባዋል የሚል የተኮተኮተ ማለት ዝም ብሎ ፋክት ማለት I know human being እንዴ ሰው እንዴት አላቀም ብሎ ሊፎክር ይችላል አንድ ዶንቆሮ ምንድነው ሰው ማለት ሰው ክብር ነው ሰው ህይወት ቅዱስ ነው መበደል የለበትም መገደል የለበትም ሰው ቤት መቃጠል የለበትም ሰው መዝረፍ ክልክል ነው ኃጢያት ነው አጸያፊ ነገር ነው የማይገባን ነገር የሚያስብ ማለት የሚያስብ it is to train the training of the mind to think Albert Einstein define እንዳደረገው ማለት ኮንፊውሽስ የሚባል የቻይና አስተዋይ ሰው ደግሞ ከብዙ ሺህ ዓመት በፊት እንዲህ ብሎ አስቀምጧል education breeds confidence confidence breeds hope hope breeds peace መኮትኮት ራስ መተማመንን ያመጣል ራስ መተማመን ተስፋን ይጭራል ያመጣል ተስፋ ሰው ደግሞ ሰላማዊ ይሆናል ጆርጅ ዋሽንግተን ካርቨር የሚባል አሜሪካዊ ደግሞ እንዲህ ይላል education is the key to unlock the golden door መኮትኮት ወርቃማ የሆነን በር ይከፍትልናል ወርቃማ ቀደም እንደነገርኳችሁ አመለሸጋ ውስጣችን የተቆለፈው ወርቅ ኮትኩቶ እንቁ ዳመንድን ከሩቅ በትዕግስት ትውልድን ኮትኩቶ ውስጡ ወርቃማ በርን መክፈት ማንም ሰው የሚያው በድርጊቱ በኑሮው በርምጃው በሚያደርገው ነገር ሁሉ በሚሰራው ወርቃማ የሆነ አመለሸጋ ሰው ይህ የሚሆነው when you are developed when you are cultivated ስንኮተኮት ኢቮልቭ አድርገን ከውስጣችን ተመዞ የወጣ ነገር ወደ ብርሃን የወጣ ነገር ማለት ነው ሌላ WB Yeats የሚባል ሰው education እንዲህ ብሎ ይገልጻል education is not the feeling of a pain but the lighting of a fire pail ማለት የሆነ ዕቃ ማለት ባኬት
ጀሪካን ሊሆን ይችላል ባልዲ ሊሆን ይችላል በርሜል ሊሆን ይችላል እዛ ውስጥ የሆነ ነገር ማስቀመጫ መከመሪያ አይደለም ነገር ግን በውስጣችን ብርሃን የሚፈነጥቅን እሳት ማንደድ ማለት ስነድ ወይ ሲቀጣጠል እንደ ሻማ ብርሃን እንሆናለን ወገኖቻችን ለሰው ልጅ ጨለማን የሚያስወግድ ስራ እንሰራለን ኢፍታዊነትን እንታገላለን የሰው እውነት ሰው እንዳይበደል ሰው መከራ እንዳይል እንሰራለን ማለት ወርቃማ በር ከውስጣችን ሲከፈት ነገር ግን የዛ ተጸራሪ ዶንቆሮ ከሆን ለሀገር ሸክም ለቤተሰብ ሸክም ለሀገር በደልን ብቻ ነው የምናደርገው ፍዳም እናሳይ እንሆናለን ዘራፊ እንሆናለን ሰላም የሚያሳጣ እንሆናለን ለዛ ነው ቤንጃሚን ፍራንክሊን the only thing more expensive than education is ignorance ብሎ የተናገረው ከትምህርት ከእውቀት ከመኮትኮት በላይ በጣም ውድ የሆነው ድንቁርና ነው ድንቁርና ወገኖቼ ሀገር ይበጠብጣል ድንቁሮ ካልሆነ አንድ ሰው ሀገር አይበጠብጥም ትውልድን አይቀጥፍም ህዝቡን ሀገሩን ሰላም አያሳጣ ለሰው ልጅ ጠንቅ አይሆንም አሸባሪ አይሆንም ብርሃን ያየ ሰው ደግን ጥሩ ነገርን ይሰራል ሰውን አያርድም በሃይማኖቱ በሆነ ነገር ይቅርታ ሰው እና አንድ ሰው ደንቆሮ ካልሆነ በስተቀር ሰውን ፍዳ አያሳይም ወገኖች ፍቅርን ይሰጣል ወርቃማ የሆነ ነገርን ያደርጋል ያንጸባርቃል በህይወት ያ when the lights is lit when the candle is lit ያንዳንዳችን ወገኖቼ እኔ ሻማነን ብዬ አምናለሁ በእምነቴም ደግሞ የምድር ብርሃን ናችሁ የምድር ጨው ናችሁ ይላል የኔ መጽሐፍ ቅዱስ ሃይማኖት ልሰብካችሁ ሳይሆን ፈጣሪ የሚያዘንን ልንገራችሁ ህይወት የምናጣፍጥ እንጂ እንቅፋት የሚሆን የሰው እግር የሚሰብር ጣዕም የሌለው ድንጋይ አንሆንም ወገኖች እነዚህ ነገሮች ሲሆኑ ውስጣችን ሲኮተኮቱ የብዙዎችን ህይወት የምናጣፍጥ እንቁዬ ጨው እንሆናለን ወገኖች እንቁዬ ሻማ ለትውልድ እንሆናለን ወገኖች ያንን ነው እምነቴ የሚያሳስበኝ የሚያስገነዝበኝ ሶቅራጥስ የሚባል ሰው ደግሞ እንዲህ ብሎ ኤጁኬሽን ይገልጣል የግሪክ አስተዋይ አዋቂ ሰው education is the kindling of a flame ይላል not the filling of a vessel መኮትኮት ውስጣችን ብርሃንን የሚጭር የብርሃን ነበልባል የሚጭር የሚለኩስ ነው የሚሆነው እንጂ የሆነ ውስጣችን እንደ ባልዲ እንደ በርሜል እቃ ማስቀመጫ ስቶሬጅ አይደለም ይላል አርስቶትል ደግሞ የሱ ሀገር ሰው የግሪክ ሰው እንዲህ ብሎ ይገልጻል education is the mind without education educating the heart is not education at all educating the mind without educating the heart is not education at all የውስጥን የልብን ነገር ሳይኮተኮት education ወይም በቅቷል ተምሯል አውቋል ማለት አይቻልም ወገኖች educating the mind without educating the heart is not education at all ይህን ሁሉም ምነግራችሁ መኮትኮት ምን ያክል ምን አይነት እንቁዬ ነገር እንደሆነ ልነግራችሁ የዩኔስኮ መግቢያ ላይ ኮንስቲቲዩሽኑ ላይ ዩናይትድ ኔሽን ኤጁኬሽን ፎር ሳይንስ የሚል ድርጅት
በዩናይትድ ኔሽን በተባበሩት መንግስታት የተቋቋመው ዩኔስኮ ዕውቀትና ሳይንስን የሚመለከት የሚያይ የሚያበረታታ ምድር ላይ የሰውን ታሪክ የሚያጠና ድርጅት መግቢያው ፕሪያምብሉ እንዲህ ይላል since wars begin in the minds of men it is in the minds of men that the defense of peace must be constructed ጦርነት የሚጀምረው በሰው አእምሮ ውስጥ ስለሆነ መጀመሪያ ይህንን አእምሮ ጦረኛ እንዳይሆን ማደርጀት መስራት ነው in the minds of men that the defense of peace ሰላምን የምንከላከለው በሰው አእምሮ ውስጥ ነው የነገርኳችሁ መኮትኮት must be peace must be constructed በሰላማዊ መንፈስ የተኮተኮተ በደግነት በሰላማዊነት በፍቅር የተኮተኮተ ሰው በጥባጭ ሰላም የሚነሳ አይሆንም እናም ይህ education is building education must build human capacity skills knowledge promoting civic values and social cohesion ሰላማዊ ማህበራዊ ጥሩ ቫልዩን በውስጡ የተኮተኮተ ያደገ ፍሬ የሚያፈራ ሶሻል ኮሂዝም ማህበራዊ አንድነት ሰላም ይህንን ነገር በውስጣችን የሚኮተኩት ማለት ነው ወገኖቼ ይህ መኮትኮት ምንን ያመጣል ብትሉ it does the following things conflict prevention post-conflict reconstruction and reconciliation longer-term transformation toward more peaceful and just society በጥብጥ እንዳይነሳ መከላከያችን ወይም ደግሞ ችግር ከተፈጠረ በኋላ ሰላምን ማውረድ ማለት reconciliation ይቅር መባባልን የሚያመጣ ማለት transformation toward more peaceful and just society ሰላማዊና ፍትሃዊ የሆነ ነገር ማለት አንድ ሌላ አባባል እንገራችሁ ይሄ መኮትኮት ምን እንደሚያመጣ if you want peace work for justice ይባላል ሰላምን ከፈለክ ለፍትህ ስራ ትጋ ይባላል ሰላም በሌለበት ፍትህ በሌለበት ወገኖቼ ብጥብጥ መነሳት አይቀር ፍትህ ጎሏል ብሎ ሰው ጥያቄ ቢያቀርብ ፍትህ ያገደለው አካል ደግሞ ሊገል ሊያሰር ቶርቸር ሊያደርግ ይችላል ማለት ፍትህን የሚያጓድለው ደግሞ ቅድም የነገርኳችሁ ያልተኮተኮተ ከውስጡ ብርሃን ተመዞ ያልወጣ እንቁየ ነገር ወይም ይሄ የወርቃማ በር ከውስጡ unlock ያልተደረገ ማለት education is the key to unlock the golden door ያልኳችሁ the golden door of freedom the golden door of justice the golden door of human dignity human liberty and peaceful coexistence ሰላማዊ የሆነ ነፃነት የነፃነትን ወርቃማ በር እኛ ራሳችን ሰላማዊ ስንሆን ለህዝባችን ለምድራችን በረከት እንሆናለን ህይወት የምናጣፍጥ እንሆናለን ወገኖች ይህ ማለት ሌላ ሰላም ራሱ እንዴት ይታያል peace is a stress-free state of security and calmness that comes when there is no fighting or war everything coexisting in perfect harmony and freedom ከብጥብጥ ሰውን የሚያስጨንቅ ከጭንቀት ነፃ የሆነ ደህንነታችን የሚሰማን ሁልጊዜ
የምናስብ የምንጨነቅ ምን ይመጣብን ይሆን ምን መዓት ይወረድ ይሆን እያን የማናስብ የማንጨነቅበት ሁኔታ ማለት state of stress free state of security and calmness እርጋታ ሰላም ያለበት ፍቅር ያለበት አንድነት ያለበት ማለት ነው ነፃነት ያለበት ማለት በነፃነት ሰው ገብቶ የሚወጣ ማለት በነፃነት ሰው ሰርቶ የሚገባ ማለት አብሮነት everything coexisting in perfect harmony and freedom ሁሉም ነገር በእርጋታ በሰላም በፍቅር በነፃነት አብሮ የሚኖርበት ማለት ህዝብ በሰላም በፍቅር በአንድነት በመተጋገዝ የሚኖርበት ሁኔታ ማለት harmonious coexistence በስምምነት የሚኖር ተጣምሮ አብሮ የሚኖር ህዝብ ማለት የሚተጋገዝ ማለት የሚተሳሰብ ማለት ወደ ሰፊ የሆነ ነገር የሚመጣ ሰላማዊ ጸጥታ ወይም ጸጥ ያለ ሁኔታ ውስጥ የመኖር ማለት freedom from civil disturbance ከረብሻ ነፃ የሆነ ሰላማዊ ህይወት የሚመራበት ሁኔታ ማለት ሰላም ማለት ሌላ freedom from disquieting or oppressive thoughts or emotions harmony in personal relations አስጨናቂ ከሆነ ነገር ነፃ የሆነ ማለት እረፍት ከሚነሳ ነገር ነፃ የሆነ ሁኔታ ውስጥ የመኖር ማለት በዚህ ሁኔታ ውስጥ ነው peace building ሰላም የሚፈጠረው ማለት ለዚህ ፕሪኮንዲሽን እንደነገርኳችሁ ሰውን ሰላም የሚነሳ ሰላም የሚሰጥም ሰው በመሆኑ በስነ ምግባሩ ላይ አንድ ሰው ካልተኮተኮተ ወገኖቼ ቀደም እንደነገርኳችሁ ኤጁኬሽን ይሄ የመኮትኮት ነገር ካልተፈጠረ ሁኔታ ችግር ይሆናል ማለት without peace and security there is no industry there is no agriculture there is no commerce there is no science or arts ያለ ሰላም ወገኖቼ ኢንዱስትሪ እድገት ሊኖር አይችልም አርሶ መብላት አይቻልም ነግዶ መኖር አይቻልም ማለት ሳይንስን መፍጠር ወይም አርትን ማሳደግ አይቻልም ማለት ጸጥታ ሰላም በሌለበት ሁኔታ እነዚህ ነገሮች ይጣፋሉ ማለት without peace and security there is no industry agriculture commerce or science or arts in a state of constant violence and insecurity the life of man is solitary brutish lonely short and nasty ይላል ቶማስ ሆብስ የሚባል የእንግሊዝ አስተዋይ ሰው ሁሉ ጊዜ ብጥብጥ ቫዮለንስ ባለበት ሁኔታ ሰላምና ደህንነት በሌለበት ሁኔታ የሰው ልጅ ህይወት በጣም እርኩስ የሆነ በጣም አጭር የሆነ በጣም የሚያስቀይም ሁኔታ ይፈጠራል solitary brutish lonely short and nasty ይሄ ሰላሙ ከማጣት የሚመጣ ነገር ለምሳሌ እነዚህ ያልተኮተኮቱ ሰዎች ያለፉትን ነገሮችን በደል የሰውን ቁስል ያከኩ ሰውን ብጥብጥ ሊያስነሱ ይችላል ነገር ግን ያለፈ ነገሮቻችን የምንኖርበት ሳይሆን የምንማርበት ነው the past is a place of learning not a place of living ተብሎ ይገለጻል ወገኖች በዚህ ውስጥ ወጣት ምን ሊፈጥር ይችላል use and peace building ወጣቶች ስለሆናችሁ the power of meaningful youth participation and engagement in sustainable peace and resilience building is very important and fundamental ወጣት በዚህ ውስጥ
engage ማድረግ መሳተፍ sustainable ቋሚ የሆነ ደህንነትና ሰላም እንዲመጣ ብዙ ስራ ይጠበቅበታል ማለት ወገኖቼ ይህ ትምህርትና ሰላም በጣም የተጣበቁ የተጣመሩ ነገሮች ናቸው That's why peace is more than just the absence of war and violence ይባላል ግድያ ባይኖር እንኳን ሌላ ዝርፊያ ቢኖር ሀገር ይበጠብጣል ወገኖች ሰላም አይሰጥም እና peace is a commitment to understanding celebrating and learning from difference ሰላም ግንዛቤን ይጠይቃል ወገኖች ያለንን ልዩነትን celebrate የማድረግ የማድነቅ appreciate የማድረግ ዋጋ መስጠት ማለት እኛ መጨረሻችን ሳይሆን የኛ ቆንጅና ሆኖ መታያለ ህብረ ቀለም የሆነ የተለያየ ባህል የተለያየ ቋንቋ የተለያየ ጥበብ የተለያየ አስተሳሰብ አስተዋይ ይሄ ሁሉ ብንቀስመው የራሳችን ብናደርግ ኢትዮጵያ ከንቁ ቤት መስራት ይቻላል This is a commitment to understanding celebrating and learning from differences ልዩነታችን መጨረሻችን ሳይሆን እንቁዬ ሆኖ ህብረ ቀለማችን እንደ ቢዩቲ ቁንጅና መታይ አለበት ወገኖች የተለያዩ እደ ጥበባት የአለባበስ የምግብ አሰራር እነዚህ ነገሮች ሀብት ሊሆኑን የሚያዳብሩን እንጂ የሚያቀጭጩን የሚያባሉን የሚያጫርሱን ከድንቁርናችን እንቁ ነገርን ቢዩቲን ማየት የማይችል ሰው ነው ወገኖቼ ሌላን ሰው የሚጋፋ በልዩነት ወገኖቼ ብዙ እጹብ እንቁ የሆኑ ነገሮች አሉ የትብታችንን ደምስር ብናስተሳሰር ኢትዮጵያ እንቁዬ ሀገር ኢትዮጵያ ወገኖቼ የማትጠገብ ሌላ ቦታ እንኳን ምንም ነገር የሚያስመኘን ነገር የለም መሬታችን አቀማመጥ የተለያየ ህብረተሰብ እጽዋቶች እንዴት እንደሚከባከብ ጫካን እንዴት እንደሚያከብር ዛፍ እንዴት እንደሚያከብር ምን የመሰሉ ነገሮች አሉ ወገኖቼ በደቡብ በምዕራብ በምስራቅ በሰሜን በተለያየ ቦታ የተለያዩ እንቁዬ ነገሮቻችን አሉ ወገኖች እነዚህ እንደ ጥሩ ነገር መታየሳውን እንደ መጫረሻ እንደ መቆራቆዣ እንዲሆኑብን የሚያደርገን ከድንቁርና የተነሳ ነው እንጂ ወገኖቼ መጥፎ ነገር ሆኖ አይደለም መጥፎ ሰዎች መጥፎ ስነ ምግባር ያላቸው ሰዎች ይህን ተጠቅሞ ሰው እንዲባላ ሰው እንዲጋደል ሰው እንዲጫረስ የጦርነት የፍዳ መሰረት የሆኑት ደንቆሮች ያልተኮተኮቱ ከውስጣቸው ተመዞ እንቁ ነገር ያልወጣ ማለት Peace is man's greatest aspiration ተብሎ ይታወቃል ወገኖች የሰው ልጅ ትልቁ ፍላጎት ሰላም ነው Just peace a secure peace without appeasement John F. Kennedy የአሜሪካ ፕሬዝዳንት ያስቀመጠው ነገር ፍትሃዊ የሆነ ደህንነት የሞላ ምንም ነገር ያልጎደለ ማለት አካላችን የማያጎድል የማይበላን እሳት ማለት ነው ወገኖች Fire devours the grass but not the roots እሳት ብንለኩስ ወገኖቼ ሰላማችን ይጠፋል ብዙ ነገሮቻችን ይቃጠልብናል ወንጅናችን ሀብታችን ይወድማል እንቁ የሆነ ህይወት ይወድማል ወገኖች ሀዘን ብቻ ይሆናል መቆዘም ይሆናል ወገኖች ቁስል ይሆናል መቀጨጭ ይሆናል ወገኖች
ይህንን እሳት እንዳይለኮስ ማድረግ የምንችለው የተኮተኮትን ስንሆን ነው ብለው ሌላ እንዳውም እንዴት ተብሎ ይገለጻል መሰላችሁ? ሰላም peace can mean either harmony, order, justice or conflict management. ሰላም ፍቅር ኦርደር የሆነ ስርዓት ያለበት ማለት ስርዓተ ቢስ ህግ የሌለበት ማንም የሚበድልበት ያልሆነ ማለት ፍትህ ያለበት ማለት ነው ወገኖች። እና ከብጥብጥ ነፃ የሆነ ሰላማዊ ህይወት ከየት መጣል? when we achieve peace as a world justice order, when we understand it must be societal friendship and harmony in the absence of hostility and violence, where we have a behavioral restraint, ልቅ ያልሆነ ስድ ያልሆነ ነገር ቁጥጥር ሲበጅለት ማለት ለምን ብጥብጥ እንደነገርኳችሁ ያጎልብናል እንጂ የሚጨምርልን ነገር የለም። እንዳይጎልብን አልበርት አይንስታይን እንዲህ ብሏል ስለ ሰላም peace cannot be kept by force, it can only be achieved by understanding. ሰላም የሚገኘው በጉልበት ሳይሆን በመረዳዳት ማለት ወደ ሰፊ ሆነን ስህተት እንኳን ስንሳሳት ይቅር የመባባል ባህልና መንፈስ ነው ማለት ችግሮቻችን በሰላማዊ መንገድ መፍታት ስንችል ማለት የሰላምን ዋጋ በደንብ ስንረዳ ማለት peace cannot be kept by force, it can only be achieved by understanding. የተባለበት ምክንያት ይሄ ነው እና positive peace ሊኖረን positive peace means no war or violence conflict combined with a situation where there is equity, justice and development. ይሄ ፖዚቲቭ ሰላም እኩልነት ሲኖር ፍትህ ሲኖር እድገት ለሁሉም ሲሆን እርጋታ ይሆናል ወገኖች። Peace simply means being in a place where no hatred exists and every corner is filled with love, care, and respect, where conflicts are handled peacefully. Peace is a human right and it's a right for everyone. ሰላም እንግዲህ በሁሉ ቦታ ወገኖቼ ጥላቻ የሌለበት ፍቅር እርስ በርስ መንከባከብ እና መከባበር ያለበት ሁኔታ ማለት ልዩነት ወይም ችግር ቢፈጠር በሰላማዊ መንገድ where conflicts are handled or resolved peacefully በሰላማዊ መንገድ ማለት ሰላም የሁሉም ሰው ልጅ መብት ነው ወገኖች ስጦታ ወይም ቻሪቲ አይደለም ሰላም ማንሳት ወንጀል ሆኖ መቆጠር አለበት በዚህ ሁኔታ የተኮተኮተ ልጅ ወገኖቼ ብጥብጥን ቦታ አይሄድም አስጸያፊ ነገርን አይሰራም ወገኖች እንደነገርኳችሁ ጥሩ ነገር ለመስራት ለጥሩ ነገር ይጥራል እንጂ ሰውን ለመበደል ሰውን መጥፎ ነገር ለማድረስ አይሞክርም ወገኖች
ኤሌኖር ሮዝቬልት የምትባል የአሜሪካ ፕሬዝዳንት ባለቤት ከሁለተኛ ዓለም ጦርነት በፊት ነው በዛ ዘመን የኖረ ሰው ነው ይሄ ሮዝቬልት የሚባለው ዴላኖ ሮዝቬልት የሚባል ባለቤቱ ኤሌኖር የምትባል እንዲህ ብላለች it isn't enough to talk about peace ትላለች one must believe in it and it isn't enough to believe in it one must work at it ትላለች ስለ ሰላም ብቻ ማውራት በቂ አይደለም ትላለች አንድ ሰው በሰላም ማመን አለበት በሰላም ብቻ ማመንም በቂ አይደለም ትላለች እና መጨረሻ ላይ one must work at it ለዛ መስራት መጣር ያስፈልጋል ትላለች ወገኖች ለዛ ነው ቀደም ቴዲ ሮዝቬልት የሚባል አሜሪካዊ እንዲህ ያለው to educate a person in mind but not in morals is to educate a menace to society አንድ ሰው ዝም ብሎ አበበ በሶበላ አባጫዳ ሃው ያ ብቻ ፊደል የቆጠረ ከሆነ ስለ moral value the righteous the virtuous the noble value በዚህ ያልተኮተኮተ ወገኖቼ ለህብረተሰብ ለህዝብ ለሀገር ጠንቅ ይሆናል ይላል a menace to society to educate a person in mind but not in morals is to educate a menace to society ለሰው ጠንቅ የሆነን ትውልድ ማሳደግ ማለት ስለ ኤጁኬተር ምን አይነት እንትን እንዲኖራቸው ኳሊቲ እንዲኖራቸው አልበርት አይንስታይን እንዲህ ብሎ አስቀምጧል ወገኖች it is essential that the student acquire an understanding of and a lively feeling for values full stop he must acquire a vivid sense of the beautiful and of the morally good otherwise he with his specialized knowledge more closely resembles a well-trained dog than a harmoniously developed person and so ተኮተኮተ የሚባለው እንቁዬ የሆነ ቫልዩን የተገነዘበ ማለት የሰው ህይወት ክቡር መሆኑ የሰው ህይወት እንቁ መሆኑን የተገነዘበ መሆን አለበት ይላል he must acquire a vivid sense of the beautiful and of the morally good morally ጥሩ የሆነ ነገር አመለሸጋ የሆነ immoral የሆነ ነገርን የሚጠላ ሰው ማለት አለበለዚያ በዚህ ስፔሻላይዝ ኖሌጁ ፊደል መቁጠሩ በጣም ከሰለጠነ ውሻ አይሻልምና harmoniously developed person በአመለሸጋ የተኮትኩቶ የወጣ ሳይሆን with his specialized knowledge more closely resembles a well-trained dog than a harmoniously developed person የሰለጠነ ውሻ ከዛ አይሻልም እንደዛ ይመስላል እንጂ ቀደም የነገርኳችሁ የተኮተኮተ ያደገ የበቃ ብርሃን ያየ አይሆንም virtue values courage temperance justice and wisdom ደፋር ለክብር ለፍቲ የሚቆም በገደብ የሚኖር temperance ማለት living in moderation ማለት በገደብ የሚኖር ለሁሉም ነገር የሚስገበገብ ለስልጣን ለገንዘብ ለኡቅና የሚንሰፈሰፍ ሳይሆን እርጋታ harmonious የሆነ harmony in mind
in words and in deeds. በአእምሮአችን በአንጎላችን በንግግራችን በድርጊታችን አብሮ የተሰናሰነ እርጋታ ያለበት ሰው ማለት አለበለዚያ ትምህርት ቤት ሄደን ከሰለጠነ ውሻ አንሻልም ይላል ታላቁ አልበርት አይንስታይን sense of or for feeling for a value sense of values a vivid sense of the beautiful and of the morally good otherwise he with his specialized knowledge more closely resembles a well-trained dog than a harmoniously developed person ለዚህ ነው ግሪኮች እንዲህ ብሎ ያምናሉ ወገኖች The Greeks believed that the greatest work of art they had to create was a man. ትልቁ አርት ለግሪኮች ሰውን መስራት ነው ይላል ሰውን ማበጀት to create man የበቃ እንቁ ነገሩ ከውስጡ የተኮተኮተ ሰው ማለት ነው They regarded education as a means of molding human character in accordance with noble ideals. የሰው ስነ ምግባር በእንቁ በሚያስመሰግን noble ideas የተከበረ value የተኮተኮተ ሰው ማለት They also believed that one of the aims of education was to cultivate excellence in individuals. Excellence in ጥሩ ነገርን በዛ ተኮትኩቶ ኤክሰለንስን ውስጡ የተኮተኮተ ሰው ማለት አሚር አህመድ የሚባል ሰው እንዲህ ብሎ ይገልጻል ስለመኮትኮት Education without character values is like a body without a soul ይላል አንድ ሰው ዝም ብሎ ካራክተሩ ካልተኮተኮተ በጥሩ ስነ ምግባር ህይወት የሌለው አካል ይመስላል Knowledge without character is also dangerous ያለ ካራክተር ወገኖች ዝም ብለን የሆነ ነገር ማነብነብ የሆነ ነገርን ማወቅ አደገኛ ነው ለዚህ ነው አደጋ የምንሆነው ለእርስ በርስ ወገኖች ውስጡ ያልተኮተኮተ ስነ ምግባር የሌለው ኢኮኖሚክስን ብቻ ያነበነበ ፊዚክስን ወይም ባዮሎጂን ብቻ ያነበነበ ወይ በሆነ ነገር ኮርስ ወስዶ ያነበነበ ውስጡ ያልተኮተኮተ አልበርት አይንስታይን እንዳለው ከሰለጠነ ውሻ አይሻልም ማለት ስድብ እንዳይመስላችሁ ምክንያት አለው ወገኖች እንደም እንደነገርኳችሁ to evolve or develop ያላደገ ያልበቃ ከውስጡ ተመዞ to draw out or elicit educe origin of education comes from educe means to evolve or develop especially from latent or potential states or to draw out or elicit or to bring to light ወደ ብርሃን ማምጣት process ወገኖቼ እስኪ የተወሰነ ነገር ስለ ትምህርት ዕውቀትን መኮትኮትና ሰላምን ምን እንደሚያመጣ አንድ አምስት ነገሮች ነግራችሁ ጨርሳለሁ Education must help to socialization School must transmit civil norms, values, and identities. Inclusive curriculum can foster tolerance and pluralism. Baz curriculum can reinforce exclusion. በመጥፎ ነገር የተኮተኮተ ወገኖቼ ሰውን መቻቻል የሚባል መተማመን የሚባል አብሮነት የሚባል ነገር የለም ማለት ሰውን የሚጠላ ለሰው ጠንቅ የሆነ intolerant Our education must help us to be tolerant.
understand pluralism, respect difference, ልዩነትን ማክበር እንደንቁ ነገር አድርጎ ማየት። እኔ አሁን ዓለም ዞሬ የዓለምን ሰው ልጅ ባህል ባይ ምግባቸውን አለባበሳቸውን ጥበባቸውን ሄጄ ባገኘው በጣም ደስ ይለኛል ወገኖች። ሌላ ኮንታክት ምን ይጠቅማል? integrated education settings provide a structured intergroup contact that can reduce prejudice when combined with cooperative pedagogy. በመተባበር ፔዳጎጂ የተኮተኮተ ከሌላ ሰው ጋር ሲገናኝ ፍቅር ይሰጣል፣ ደግነትን ያሳያል፣ ልባም የሆነ ወደ ሰፊ የሆነ ይሆናል እንጂ አንተ አትረባም አንቺ አትረቢም አይልም። ለሰው ልጅ ዋጋ ይሰጣል ወገኖች። ይህን ችሎታ ያዳብራል። በሶስተኛ ደረጃ skills and capabilities. Education builds a critical thinking, conflict resolution skills and livelihoods, reduce vulnerability to recruitment by armed groups. እኔ በመግደል ውስጥ አልሳተፍም ይላል፣ በመበደል ውስጥ አልሳተፍም ይላል ወገኖች። የተኮተኮተ ሰው ክሪቲካሊ የሚያስብ እንዴ ለምንድነው ሰው ሄጅ የሚገለው? ለምንድነው ወገኖችንም ጨፈጭፈው ይላል ክሪቲካል ቲንክ። ለዚህ ነው ደንቆሮ መሃይሙን እየሰበሰቡ ሀገር የሚበጠብጥ ሀገር የሚያጠፋ የሚያደርጉት የአፍሪካ መሪዎች። የተማረ የበቃ የተኮተኮተ ብርሃን ያየን አይደለም። ሄድና ግደል ሲባል ስንት የሚል እንጂ ለምን የማይል፣ ለምን የደሃ ቤትን አቃጥላለሁ የማይል፣ ትንሽ ደሞዝ ይጨመርልኛል ማዕረግ ይሰጠኛል ብሎ ከታዘዘው በላይ የሚያደርግ ጥፋት የሚያስከትል ደንቆሮ። ቅድም የነገርኳችሁ የድንቁርና ትልቁ ዋጋ የሚያስከፍል ወገኖቼ፣ ትልቁ ውድ የሆነ ነገር ከትምህርት ቤንጃሚን ፍራንክሊን እንዳለው the only thing more expensive than education is ignorance ያለው ይሄ ነው ወገኖች። ይሄ ድንቁርና በጣም ውድ ነው ይላል። ውድነቱ በጥሩ ነገር ሳይሆን በመጥፎነቱ ማለት ሀገር በማውደም ሰው በመጨፍጨፍ ርህራሄ የሌለው እርኩስ መሆን ማለት የርጉዝን ሆድ የሚቀድ የሰው አንገት ቆርጦ የሚዘፍን የሚጨፍር ጨካኝ አረመኔ ይሆናል ወገኖች። ይሄ ሰው ልጅ ነው፣ ወንድሜ ነው፣ እህቴ ናት የማይል፣ ህዝቤ ነው የማይል፣ የፈጣሪ ፍጡር ህይወቱ ክብር ነው ክቡር ነው የማይል ይሆናል ወገኖች። ይሄ መኮትኮት ኢኮኖሚክ ኦፖርቹኒቲን የሚፈጥር መሆን አለበት። by enhancing employability, education reduce economic drivers of violence and facilitate ex-combatant reintegration. ይሄ መኮትኮት የበቃን ስራ ለማግኘት የማንቸገር ከማንም ጋር የምንስማማ ፈጣሪ የምንሆን የምናስብ ለሀገራችን ለህዝባችን ለምድራችን ጥሩ ነገር አደርጋለሁ የምጥር እንሆናለን ወገኖች። ከድህነት የተነሳ ወደ ቫዮለንስ ወደ ብጥብጥ እንዳንሄድም ያደርጋል ወገኖች። መጨረሻው institutional trust. Equitable and reliable education system can strengthen trust in state institutions and the social contract. ፍትሃዊ የሆነ እኩልነት ያለበት በዚህ ስርዓት የተኮተኮተ ኤጁኬሽን ውስጥ ስርዓት ውስጥ ያለፈ መተማመን ምን እንደሆነ መቻቻል ምን እንደሆነ ይረዳል። ባለው ተቋም ውስጥ ወገኖቼ ይህንን ነው የሚያንጸባርቀው። ዳኛ ቢሆን ፍርደ ገምድል አይሆንም፣ አያጓድልም፣ ገንዘብ ላለው አያዳላም። ዳሃም ይሁን ሀብታም ማንም ሰው ቢመጣ እኩል ያገለግላል ወገኖች። ኢንስቲትዩሽንን ያከብራል እና መጨረሻ ላይ የምነግራችሁ ይሄ መኮትኮት ለሰላም በጣም
አስፈላጊ እንደሆነ ነግሬያችኋለሁ ወገኖች ኤጁኬሽን ትውልድን ካልኮተኮተ ካላበቃ ወገኖቼ እንቁ ነገርን ከውስጥ መዞ ካላወጣ ካላሳደገ ወገኖቼ የቀጨጨ ጭንቅላት ያለው ሰው በጣም ውድ ይሆናል ለሀገር ለምድሪቷ ብጥብጥ ይሆናል ቴሮሪስት ይሆናል አሸባሪ ይሆናል ሰውን ሴት አስገድዶ የሚደፍር ጨካኝ ይሆናል በእህቱ ላይ ይጨክናል በወንድሙ ላይ ይጨክናል ባል ገሎ ሚስት ይቀማል እናት ገሎ አባት ገሎ ህፃናት ያለ አባት እናት እንዲቀሩ ያደርጋል ወገኖች ሀገር አምራች የሆነ ትውልድን ያጠፋል ወገኖች ህይወት የሚቀነጥስ የሚያቀጭጭ ይሆናል ወገኖች ፍዳን የሚያሳይ ይሆናል በዚህ ሁኔታ ውስጥ ሰላም ማበጀት ሰላማዊ ህይወት መኖር አይቻልም ወገኖች ስለዚህ ለሰላም መሰረቱ በሰላማዊ ነገር በፍቅር በጥሩ ነገር የተኮተኮተ በውስጡ እንደነገርኳችሁ ቤንጃሚን ፍራንክሊን እንዳለው ይሄ ኢግኖራንስ ብዙ የሚያስከፍል ይሆናል ወገኖች ጆርጅ ካርቨር የሚባል ሰው ቅድም እንደነገርኳችሁ education is the key to unlock the golden door ይላል ይህ ወርቃማ በር ካልተከፈተ ከውስጣችን ወገኖቼ ሁሉም ሰው ይኖራል ብዬ አምናለሁ ነገር ግን ካልተኮተኮተ ተቆፍሮ ካልወጣ ካልበቃ ካላደገ ወገኖቼ ወደ ብርሃን ካልወጣ በጨለማ ዋሻ ውስጥ የሚኖር ፍጡር እርኩስ ይሆናል ከዱር አውሬ የበለጠ ጨካኝ ይሆናል ወገኖች ለዚህ ነው the aim of education is to cultivate excellence in individuals የተባለው ካሎስ ካጋቶስ በግሪክኛ the man both beautiful and good በጣም እንቁዬ ነገር ጥሩ ነገር በውስጡ የተካነ ሰው ማለት ነው ካሎስ ካጋቶስ ማለት the man both beautiful and good a conception that an individual combining personal beauty with great qualities of mind and soul simultaneously serene ማለት ነው አይምሮም ልቦናውም ሸጋ የሆነ ሰው ማለት እንቁዬ ነገር ውስጡ የተኮተኮተ the beauty the inner beauty and goodness ጥሩነትን ደግነትን ማለት and thus education must be woven into the fabrics of society to produce man free from wrong ambition and indiscipline and greed መጥፎ ነገር በውስጡ የሌለ ስርዓት አልባ ያልሆነ ወይም ዝም ብሎ ራስ ወዳድ እንዳይሆን የሚያደርግ ማለት ወገኖቼ ዛሬ በዚህ ላቁም የሰማችሁት ነገር ጥሩ ነገር ከሆነ በውስጣችሁ እግዚአብሔር በእንቁ ይጻፍላችሁ ዘመናችሁ ህይወታችሁ ይባረክ ሰላማዊ ለመሆን ነኝ ብላችሁ ተኮትኩቻለሁ ወይ ከውስጤ ተመዞ የወጣ ነገር አለ ወይስ የቀረ ነገር አለ ችኩል ነኝ ወይ ተናዳጅ ነኝ ወይ በጥባጭ ነኝ ወይ ሰው አክባሪ ነኝ ወይ ይሄ ጎልደን ዶር የሚባል ከውስጤ ተከፍቷል ወይ እንቁ ነገር መዞ ወጥቶ ሰው ለማየት በቅቷል ወይ ብላችሁ ራሳችሁን ገምግሙ ወገኖች የብጥብጥም መሰረት የበረከትም መሰረት እኛው ነን እኛ ደግሞ ስነ ምግባራችን ካልተኮተኮተ አጥፊ አውዳሚ
አወናባጅ ቀማኝ አታላይ ዘራፊ ገዳይ እንሆናለን ወገኖች በብላ ባናርድ በጠበንጃ ባንገል በጥይት ወገኖቼ በምላሳችን ገዳይ እንሆናለን ጭካኔን እንናገራለን ሰውን አጥንት የሚሰብር እንናገራለን ሰው ልብ የሚያቆስል ነገር እንናገራለን የተኮተኮን ኮን አደብ ምላሳችን አደብ አለው በገደብ እንኖራለን ለሁሉም ነገር መስገብገብ እኔ ከፊት ልሆን እኔ ልምራ እኔ ብቻ በኔ ስንዝር ብቻ እኔ ያልኩት ብቻ አይልም ወገኖች ጭምት እንሆናለን ደግ እንሆናለን ያ እንቁ ነገሮቻችን ወጥቶ ይታያል ወገኖች ራሳችሁን ገምግሙ የሰላም መሰረትም የጥፋትም የብጥብጥም መሰረት እኛው ነን እኛ ደግሞ ከስነ ምግባራችን የተነሳ ነው በጥፋት ጭርኩስ መንፈስ የተጠናወተበት የምንሆነው ዛሬ ይብቃችሁ እግዚአብሔር ይባርካችሁ ዘመናችሁ ይባረክ ህይወታችሁ ይባረክ እግዚአብሔር በጥሩ ልቦና መንፈሱ ይቀባችሁ ለምድሪቷ በረከት እንድትሆኑ በጸሎቴ አስባችኋለሁ የምችለው ነገር ደግሞ ትንሽ ነገር ይሄው መዋጮ ያዋጣው ነው በርቱ ጎብዙ መዋጮ አዋጡ ጥያቄ ጠይቁ ያልተቀሰረ ያልተፈለቀቀ ነገር ካለ ጠይቁ ወይም ገንቢ የሆነ ትችትም ካለ ስጡኝ የሚያርምም ነገር ክሪቲካል ፊድባክ ካላችሁም ስጡኝ እግዚአብሔር ይባርካችሁ ጨርሻለሁ